ውድ ቤተሰቦች ይሄን ቪዲዮ ልብ ብላችሁ ተመልከቱ። ይህች እናት በአንድ ትምህርት ቤት ውስጥ እንግዲህ የጽዳት ሰራተኛ ናት እና ያው ስራዋን እየከወነች ባለችበት ሰዓት የአንድ ክፍል መምህር የጽዳት መሳሪያዎቿን አንድ ቦታ ላይ እንድታስቀምጥ አድርጋ በክፍሏ ጋብዛ በተማሪዎች ፊት አንድ ነገር ልታደርግ ነው። ተመልከቱ። መጀመሪያ ይህች እናት ምንድነው ያደረገችው? እንመልከት። መምህሯ ለዚህች እናት ክብር ስትል አይኗን በጨርቅ ታስረና ወንበሯ ላይ እሷ የምትቀመጥበት ቦታ ላይ ምን አይነት እናት የወለደቻት ናት መምህሯ። ይህችን እናት የእሷ ወንበር ላይ እንድትቀመጥ አድርጋ ለተማሪዎች እንግዲህ ያላቸውን አለኝ የሚሉትን ጣፋጮች የኔ የሚሉትን ነገር ያው ስጦታ በጠዋት ነው ያስተማረቻቸው። ለሰዎች በጎ መዋልን ትልቅ ትምህርት ነው። በቃ በጣም ትልቅ የሆነ ትምህርት ነው። በቃ የትምህርት ክፍለ ጊዜ ነው። ይህችን እናት ማስደሰት፣ ሰርፕራይዝ ማድረግ፣ አይኗን በጨርቅ አስራ ይህ ሁሉ ስጦታ ተማሪዎች የኔ የሚሉትን ነገር እንግዲህ ህፃናቶች አስቡ፣ ለነሱ ትልቁ ነገር ይሄ ነው። ቤተሰቦቻቸው ያደረጉላቸውን ነገር መልሰው ለሌላ ሰው መስጠት ማለት ነው። ቸርነት፣ መልካምነት። ተመልከቱ። ይህች እናት ልትደሰት ምን ያህል ልቧን እንደነካው ይሄ ጉዳይ ማለት ነው። እቺ እናት ቤቷን ራሷ ናት የምታውቀው፣ ችግሯን ለብቻዋ ነው የምታውቀው ከፈጣሪዋ ጋር። በእነዚህ ተማሪዎች የተደረገላት ነገር ህፃናቶች እኮ ናቸው። የእሷን ታሪክ አይቀይረውም። የእሷን ቤት የሆነ የዛሬ ችግሯን ማለት አሁን ወደ ቤት ስትሄድ ህፃናቶች ልጆች ሊኖሯት ይችላል። የእነሱን ነገር ነው ሊቀርፍ የሚችለው። የእሷን ታሪክ አይቀይረውም። ትልቁ ነገር ግን በሰዎች ዘንድ በተለይ በልጆች ዘንድ፣ በመምህራኖች ዘንድ፣ በትልልቅ በአዋቂዎች ዘንድ እናትነት ምን እንደሆነ የታየበት አጋጣሚ ነው። ምን ያህል ስሜት ሊሰማት እንደሚችል፣ ምን አይነት ፍቅር ነው የሰጧት፣ ምን አይነት ፍቅር ነው የሸለማት ለዚህች እናት። ተመልከቱ። ምን አይነት የተባረከች መምህር ናት ሀቂቃ ማለት ነው። ሁላችንም ልናደርግ የሚገባው ተግባር ነው። ለእናቶቻችን ብቻ አይደለም፣ ለአባቶቻችን ብቻ አይደለም፣ ራቅ ላሉ የኛም የሌሎችም የምንላቸውን እናቶቻችንን ሰዋዊ ክብር ማለት ነው። ፈጣሪ በዚህ ነው የሚደሰተው። እርስ በርስ እየተጨካከነን እኔ ብቻች ዓለም ጠባኛለች እንደውም ካልሰፋችልኝ ብለን ሰዎች ካልተወገዱልን ብለን የምንጨናነቅ ሰዎች ከዚህ ቪዲዮ ትልቅ ትምህርት ልንወስድ ይገባል። እኔ ከራሴ በላይ ለሰዎች መጨነቅ